ልጆቻችን የሚማሩበትና የሚያድጉበት ስፍራ እንደ ቤታቸው ምቹ፣ እንደ እናት እቅፍ አስተማማኝ መሆን አለበት። ወደ ትምህርት ቤታችን ሲገቡ ከትምህርት በላይ የሆኑ እሴቶቻችንን ይገነባሉ። ደህንነታቸው የተጠበቀ የመማሪያ ክፍሎቻችን ለፈጠራ በሚያነሳሱ ኮርነሮች መደራጀታቸው፣ እንዲሁም በየክፍሉ የተገነቡ ሚኒ ላይብረሪዎች የተማሪዎችን ከመጽሐፍ ጋር ያላቸውን ግንኙነት የሚያጠነክሩ ናቸው። ልጆች በተፈጥሮ የማወቅ ጉጉት አላቸው። እኛ ጋር ደግሞ ያንን ጉጉት በሳይንሳዊ መንገድ እንመረምራለን። በሞንቶሶሪና በመጫወቻ ክፍል አደረጃጀቶቻችን እያንዳንዱ ልጅ በራሱ ፍጥነት እንዲማርና ነፃነቱን እንዲጎናጸፍ እናደርጋለን። የመምህራን የሙያ ብቃት የትምህርት ቤታችን የጀርባ አጥንት ነው። በዘርፉ የረጅም ዓመት ልምድ ያላቸው በትምህርት ሳይንስ የላቀ ዕውቀትን የተጎናጸፉ አስተማሪዎቻችን ሕፃናትን እንደ ራሳቸው ልጆች ተንከባክበው ያንጻሉ። ማስተማር ለእኛ ሙያ ብቻ ሳይሆን የአንድ ትውልድ አደራ ነው። እኛ ጋር ልጅ በቁጥርና በፊደል ብቻ አይመዘንም። በየዕለቱ በሚኖረን የኢማጂኔሽን ታይም ወይም በምን አፈጠራቸው የልጆችን የዓለም አተያይ እናሰፋለን። በመልካም ስነ ምግባር የታነጸ ለሰው ልጅ የሚራራ ለሀገሩ የሚጨነቅ ሙሉ ሰው እንዲወጣ በባህሪው ልዩ ትኩረት እንሰጣለን። የትምህርት ቤታችን ውጤት በክፍል ውስጥ ብቻ አይገደብም። ተማሪዎቻችን የትኛውን ቦታ ላይ ቢሄዱ በራስ የመተማመን ብቃታቸውና የአመራር ክህሎታቸው በግልጽ ይታያል። የትምህርት ቤት መሰረት ህንፃ ብቻ ሳይሆን በመስራቾች ራዕይና እምነት ላይ የተገነባ ነው። የትምህርት ቤታችን መስራቾች በትምህርት ዘርፉ በአንቱታ የሚታወቁ፣ ለሙያው ልዩ ፍቅር ያላቸው እና ለትውልድ ግንባታ ህይወታቸውን የሰጡ አርቆ አሳቢ ባለሙያዎች ናቸው። ለረጅም ዓመታት በዘርፉ ባካበቱት ልምድ እያንዳንዱን ተማሪ እንደ ራሳቸው ልጆች በማየት በልዩ ፍቅርና በቁርጠኝነት ሲመሩ ቆይተዋል። እኛ ጋር ሲመጡ እርስዎ የሚያገኙት የትምህርት ተቋም ብቻ ሳይሆን ለልጆ የወደፊት ስኬት የሚቆረቆር ቤተሰብ ነው። የመስራቾችን የረጅም ዓመት ልምድ፣ የመምህራኖቻችንን የሙያ ብቃትና የትምህርት ቤታችንን ተወዳዳሪነት የሌለው ምቹ ሁኔታ ሁሉም ለልጆ ስኬት የተዘጋጁ ናቸው። የትውልድን አደራ ተረክበን የላቀ ትውልድን ለመቅረጽ ቆርጠን ተነስተናል። ደግሞ 7ኛ ቅርንጫፉን በዊንጌት ትራፊክ ሰፈር ከኬጂ እስከ 12ኛ ክፍል የከፈትን ሲሆን በተጨማሪም 8ኛ ቅርንጫፉን በገርጂ ኢምፔሪያል በተለምዶ በክተራ አካባቢ በማቋቋም ስራ የጀመርን መሆኑን እናበስራለን። ኤሎን አካዳሚ ለወደፊት ትውልድ ዛሬን እንገነባለን።